የጅብ ቦታው ላይ ነው 1.5 ኪሎ ሜትር የሚወስድብን ለመድረስ ያራን እንደዛ ነው። ዳረማምዳችን ሊረዝምም ሊያጥርም ይችላል። አሁን ይሄ የምንገባበት ሰፈርም ሸዋበር በሚባለው ወይስ በሰፈሩ አሁን ጀጎል ገባ እኮ እና ጀጎል ብቻ ነው ስሙ ሌላ ስም የለውም? ግን ቤት አጠራው ጀጎል ይባላል ማለት ነው። ይሄ ቀለም የተቀባው አሁን በእድሳቱ ነው። ግን በደንብ ነው ተመቶበታል። ጀጎል በጣም ምን ተደርጎለታል? አዎ በፊት ክሊን ያልነበሩ ቦታዎች አሁን ክሊን እንዲሆኑ ተላቀቅ ኢስላሚክ የሆኑ ከለሮችን ኢስላሚክ የሆኑ ትራዲሽኖችን በግንቦቹ ላይ በአርት የማሳየት ነገር የሀረሪ ካልቸር የሆኑትን ነገሮች በግንቦቹ ላይ በስዕልም በጽሁፍም ሊገለጹ ማድረግ፣ መንገዶቹ ለጎብኚዎች ምቹ እንዲሆኑ ማድረግ፣ እነዚህ አንጻር ብዙ ነገር ተሰርቷል። እድሳት የሚያስፈልጋቸውን ቤቶች በደንብ እንዲታደሱ ጥሩ አቋም ላይ እንዲሆኑ። አሁን በፊት መንገዶቹ ማለት ይሄኛውን ነው ወይስ ሌሎች የተሰሩ አሉ? አይ ከስራውን የምናደርግበት መንገድ ኮብልስቶን ነበረ። ይሄ በቅርብ የተሰራ ነው እንዴ? ያው በቅርብ የተሰራ ነው። ኮሪደር ልማቱ ይሄ ብዙ ጊዜ የተሄደበት ነው የሚመስል ግን እኔ ደግሞ አዲስ እንደሆነ ገምቻለሁ። መሬቱ ማለት ነው። ግንቦቹ የድሮ እንደሆነ ያስታውቃሉ። መሬቱ አዲስ እንደሆነ በምን በጣም ያምራል። በጣም ያምራል። ኦኬ እና ደግሞ አዲስም ይመስላል እንጂ አዲስ አልመሰለም። ስታይ ጥሩ ኮንዲሽን ነው ያለው። እሱማ ግን አሰራሩም አሪፍ ነው። አሁን እነዚህ ቤቶቹ ግን እንደሆኑ በጣም ያስታውቃሉ። ድሮ ናቸው። የቆየ ይሆናል። ፔንት ነው የተደረጉት። ያው አዲሳት አንዳንድ ገና ምናምን የሚያስፈልጋቸው ተጠቅመዋል። እና አዲስ ምንድን ነው አሁን ድሮ እንደዚህ አልነበረም። አዎ ድሮም እንደዚህ ነበረ። ግን አብዛኞቹ ነገር ፎርማ የሆነ ቀለም ቅቦቹ ምናምን በፊት ሞር የፈለጉትን ከለር ይቀቡ ነበር። አሁን አረንጓዴና ነጭ። አሁን ግን አረንጓዴና ነጭ ሞር ኢስላሚክ ከለሮች ስለሆኑ ነው እንደዛ። አረንጓዴና ነጭ ቀለም መስጊዶች በብዛት የሚቀቡት ወይ ነጭ ነው ወይ አረንጓዴ ነው። ተው እንጂ። ኦኬ ሌላስ አሁን ሳኒቴሽን ለምሳሌ በተመለከተ ውሃ፣ ሽንት ቤት ምናምን ያው እንትን ነው ድሬኔጆች ምናምን መጀመሪያም ከፎርማ ስትቆረቆር ከፍታ ቦታ ላይ ስለሆነ የተቆረቆረችው ያንን ነገር ከግምት በማስገባት ነው። እና በዚህ ሱር ውስጥ ቱቦዎች ምናምን አሉ። አዲስ የተሰሩ ወይስ ነበሩ? አይ ነበሩ። እነሱን እድሳት ተደርጎ ለረጅም ጊዜ እንዲቆዩ በማድረግ ውስጥ ስራም ተሰርቷል። እዚህ የሚኖሩት መካከለኛ ገቢ ያላቸው ሰዎች ናቸው ብዬ እገምታለሁ። አቅማቸው ይለያያል እንደ ቤተሰብ። አረ እና ዝቅተኛ ልትለኝ ነው እንዴ? ዝቅተኛ አረ በጭራሽ አይደለም። በየት እንገባለን? ኦኬ ይሄ መሰለ ቪሌጅ ውስጥ እየኖሩ ቢያንስ ገቢያቸው ደህና ሰዎች ይመስላሉ። ጥሩ ገቢ ያላቸው አሉ። አሁን ስፋቱ ስንት ካሬ ይሆናል? ጀጎል በአጠቃላይ አንድ ላይ ሲቲ ቱር ላይ ነገር እንገራችሁ ብዬ ነው። እስከዛ ተደግመዋል። 48 ሄክታር። ኦኬ ስንት ቤቶች አሉበት? ወደ 5000 ቤቶች አሉ። ኧረ እባክህ ከዛ ውስጥ ወደ 2000 የሚሆኑት ባህላዊ ሀረሪ ቤቶች ናቸው። ከ5000 እንደዚህ አይነት አሁን እነዚህ ናቸው ባህላዊ ሀረሪ ቤት ማለት ወይስ ምንድን ነው? እንደዚህ ናቸው።
ከዛ ውጪ የህንድ አርኪቴክቸራል ስታይል ያላቸው ቤቶች አሉ። የቱርክ ቶሚንጀሪ ቀረጽከው በእናትህ አለ እንደዛ የህንድ የቱርክ የሀረር ስታይል እየተባለ የተለያየ ስታይል ያላቸው አሉ። ሙዚየሞቹ ራሱ አሁን ሁለቱም ሙዚየም ኢንዲያን አርኪቴክቸራል ስታይል ነው ያላቸው። ብዙ ቤቶች አሉ በኢንዲያን አርኪቴክቸራል ስታይል የተሰሩ። በተርኪሽም እንደዛው ያው ባልኮኒያቸው ልዩነት አለው። ባልኮኒያቸው ሰፖርት የሚያደርገው ነገር ኢንዲያን እና ተርኪሽ። ስለዚህ ከመጀመሪያዎቹ ነዋሪዎች ውስጥ ህንዶችና ተርኪሾች ነበሩ ማለት ነው። ህንዶች ምናምን ኤርሊ 19 ሴንቸሪ እና ምናምን ሌት 18 ሴንቸሪ ነው የነበሩት። ኦኬ። ከተማው ግን መቼ ነው የተገነባ? በሰባተኛው ክፍለ ዘመን ነው የተቆረጠው። ሰባተኛው ተው እንጂ ሰባተኛው ይላሉ አንዳንዱ 10ኛው ክፍለ ዘመን። ኦኬ። የመጀመሪያው አሚር 10ኛው ክፍለ ዘመን ላይ ነው ከሳውዲ አረቢያ መጡ የተባሉት። ከሳውዲ አረቢያ አይደል መጡ የተባለው? ከሳውዲ ብቻ ሳይሆን የመንም፣ ባግዳድም፣ ኢራንም፣ ኢራቅም ከሚድል ኢስት ነው የመጡት ማለት ነው። እና እነሱ ናቸው ሼክ አባድር ይባላል። ትራዲሽናል ፌዴራሊዝም ሲስተም ኢንስቶል አደረገ። ከዛ ከተማዋን በዛ ሲስተም እንድትመራ አሁን ስንመለስ ምናምን እንሄዳለን። እንግዲህ ተጅቦታ የእሱ መካነ መቃብር ስፍራ ያለበት ቦታ ጠፋንባቸው እንደ ልጆቹ ጠፋንባቸው። መጠባበቅ የግድ አለብንና ነው እኮ ከኋላ ያላችሁ ያዛችሁ። ረጋ ብለን ነው ካራረግን ከነሱ ጋር ሌት ነው እኛም እነሱ ሌት ይሆናሉ። እኛ አንቺ ሰው ቤት እየገባሽ የምትረብሽ ምንድን ነው? እንሂድ በዚህ ብዙ ቀጫጭን መንገዶች ስላሉ። ይሄ አሁን የዳረኛው መንገድ ነው ማለት ነው አይደለም? ይሄ ውስጥ ለውስጥ ሆኖ ከአጥሩ አጠገብ ያለው ይሄ ነው። ሌላ መንገድ አለ በዚህ ጀርባ። መሀሉን ነው የሚቀርበው መንገድ አለ። አሁን ዴስቲኔሽናችን ማለት ነው ወደ ጅቦቹ ለመሄድ በርበርና በሰንጋ በር መሀል ነው በወራባ ኑዙሉ የምንወጣው። እዛ ደግሞ የምንጠቀመው መንገድ ይሄንን መንገድ ነው የሚቀርበው። ኦኬ። ስሎፑም እንደዚህ ወደ ታች ስለሆነ ምንም ዳገት አንወጣም ምናምን ልካችንም ቀለል ያደርገዋል እንጂ። አሁን እዚህ ግቢ ውስጥ ስንት ኪሎ ሜትር መንገድ አለ? ወደ 368 ቀጫጭን መንገዶች አሉ። ከ368 365 ይባላል። ብቻ አጠቃላይ ወደ 1 ኪሎ ሜትር ስኩዌር ይጠጋጋሉ። 1 ኪሎ ሜትር ስኩዌር በእንደዛ ነው የሚለኩት። እንደዛ ነው ቶታሊ ፓክት ሲደረጉ መንገዶቹ እንደዛ ነው የሚሉት። ኦኬ 365 366 ከ368 ይደርሳል። ያው ጬሩጋ የሚባል ነገር አለ እንዲህ ጀጎል ውስጥ ጬሩጋ ማለት እንዲህ ቆሻሻ ምናምን የሚደፋባቸው እንደ ጉጁፍ ምናምን ይባላል። እንደዚህ አይነት መንገዶችም አሉ። ሰው የማይሄድባቸው አብዶች ምናምን እንደዚህ ቆሻሻ ነገር የሚጣልባቸው አሁን እነሱ ራሱ እየተስተካከሉ ሰዎች ድጋሚ እንዲጠቀሙባቸው እየተደረገ ነው። አሁን ይሄኛው ከጀጎል ውጭ ነው። ስቲል ዌር ኢን ጀጎል። ይሄ ጀጎል ነው። ግንቡ ዙሪያውን የገባንበት በር አለ አይደለ? ከሱ ወደ ታች ነው ግንቡ ያለው። ይሄ ኦቶማን ቱርኪሽ ኮንስል የነበረው ይሄ ቤት የመሐመድ አሊ ቤት ማለት ነው። ኦኬ። ገብተን ቪዚት እናደርገዋለን። በዚህ ጋር የቱርክ ባንዲራ ምናምን ታያላችሁ ከውጭ ምናምን። የቱርክ ባንዲራ የሀረር ባንዲራ አሁን በዚህ ጋር ወደ ታች ስንወርድ ሊገጨን ነው። በፊት እንዲህ መንገዶቹ ቅድም እንደነገርኩት ጆኪንግ ምቹ አልነበሩ። ኮብልስቶን ነው። ኮብልስቶን አንዱ ትንሽ ደግሞ ከንካ ያዳልጣል። ይሄኛው ቆንጆ ነው። ይሄ አሁን 7 ወር 8 ወር ከተሰራ እንደዛ
ግን አሁን እዚህ ውስጥ ለውስጥ የነበሩት ገበያዎች ቀርተዋል። አሁን እንደሱ እየቀሩ ነው አሉ የተወሰነ ቦታ ስቲል ሸዋበር ላይ ምናምን ጫት ነው እየቀሩ ነው። ፎርስ እያደረጓቸው ነው እንዲያቆሙ። አንጧት ብነሳ እዛ ጋር ነው ሸዋበር ጋር ቆሞ ይሸጥ ነው የሚለው አለ። ማርኬቱ ከኦልድ ሲቲ ውጪ ነው። ኦልድ ሲቲ ውስጥ ያን ያህል በብዛት የለም እንጂ አለ። ከፊት ያለው መብራትም ስቲል ጀጎል ግቢ ውስጥ ነው። ይሄንን አየው ባልኮኒን ሰፖርት ያለው እንጂ ሞር ቱርኪሽ ስታይል ነው። እዛ ጋር የምታየው ይሄ ከፊት ያለውም ማለት ነው። ይሄ ቅቤ ተራ ይባላል። ምንድነው ይሄ ወንበር የሚመስለው? ያው ለሰዎች ምናምን ዝም ብሎ ማረፊያ ነው። ሳይድ ሲቲንግ ምናምን ሲፈልጉ እዚህ ነው ያያቸው ልዩነታቸው። ይሄኛውም ተርኪሽ ነው። ሞር ተርኪሽ እንደዚህ ነው። ኢንዲያንስ ሲሆኑ ደግሞ እንደዚህ ነው። ኦኬ ስለዚህ እነዚህ ሁሉ ቤቶች አሁን በመቶ የሚቆጠር ዓመት እድሜ ያላቸው ማለት ነው። አብዛኞቹ እንደዛ ናቸው። ይሄ ዋናው ስትሪት ነው። መኪና ግርግር ይባላል። ሙዚየሞቹ ምናምን ያሉት መኪና ግርግር ይባላል። መኪና ግርግር ስዊንግ ማሽኖች አሉ በብዛት። አንዱ ሙዚየም በዚህ ጋር ነው፣ ተራምቦ ሙዚየም። ዋና አስፋልት ላይ ከመውጣታችን በፊት ያ ደግሞ መጋላ ጉዶ የሚባለው ከፊት ያለው ህንጻ ጣሊያኖች እስር ቤት ነበር በፊት። የአብይ ፎቶ ያለበት ጣሊያኖች እስር ቤት ነበር። ይሄ መጋላ ጉዶ ነው የሚባል ወይም ጊዲር መጋላ ይባላል። መጋላ ጉዶ በኦሮምኛ ነው። ጊዲር መጋላ ደግሞ በሐረር ሲተረጎም ምን ማለት ነው? መጋላ ጉዶ ትልቁ ገበያ ማለት ነው። እንደ አይነት ትርጉም ያለው አሙራ ምናምን እናበላለን። እዚህ ነገር ፕላስቲክ ከሆናችሁ እጃችሁ ምናምን እንደዚህ የስጋ ገበያ ስለሆነ የግመል ስጋ ምናምን ነው። ክርሶ ካለ ባህላዊ የሐረሪ ምግብ አብሽ ወጥ ሞክር የሚፈልግ ካለ እዚህ አባይ ላይ አብሽ ወጥ ቀምሰህ ታውቃለህ? ይጣፍጣል። ምን አብሽ ወጥ? አብሽ አንደኛ በእውነት ማለት ምንድን ነው? በአብሽ ብቻ ነው የሚሰራው? አብሽ አለው፣ ስጋ አለው፣ ድንች አለው። ከእንጀራ ጋር አንድ ላይ ነው የሚበላው። ኧረ ታይ ታይ ታ እደ በዚህም አለ መንገድ። በዛ ብለህ ነበር አይደል ቅድም? አዎ፣ አይ በዚህ ጋር ሞር ይሄኛው ቄራው አይደለ? ይሄ ስጋ ጣሊያኖች እስር ቤት ነበሩ። ቢላደን እኛ ያልኩ ነው ወዲ ያደረግን ደውላለች ሰውጣ ገና አሁን ወቅት ስለሆነ የምናደርገው እስከዚህ በኋላ አንድ ሰዓት ተኩል እራት እስከሚበሉ ምናምን
ዝም ብለህ የሆነ ነገር መተዳደር ተፈለክ ተጠቃቀምና ደውላለሁ። በቃ የተጠቃቀምና ደውላለሁ። መውጫ ምናምን አላቸው። አክቹዋሊ እሱም ሊሆን ይችላል። አይ ወደ ጀጎል ጅቦቹ ገብተው ጀጎልን ውስጡን አጽድተው የሚወጡበት ሲስተም አለ። መግቢያ አላቸው ማለት ጅቦቹ ቆሻሻ ምናምን ቢበሉ ቆሻሻ ይሄ ስጋውን ምኑም በቃ ያጸዱታል። ህፃናት ምናምን ቢያገኙ ሌሊት ነው የሚገቡት። ብርሃን የራሱ የዓለም ኢኮሲስተም እኮ በቃ ደስ የሚል ነው። የአንዱ እንስሳ መኖር ለእኛ ህይወት ለተፈጥሮ ያለው ጥቅም አሞራ እኮ በአብዛኛው ቆሻሻ በጥንብ አንሳ ነው የሚነሳ ተቀላለ እሱ ባይሆን ወዴት ነው? ወደ ታች ወይስ ወደ ላይ? ገስታውስ ማኔጅ የሚያደርገው እሱ ነው። ገስታውሱን እንዲያሮዳን ገስታውስ እና ዙቤዳ ከዛ ገስታውስ ደግሞ የምን ገስት ሃውስ ነው የምታወራው? የምን ገስት ሃውስ ነው? እንዲህ በማታ ላይ ምናምን ስንኖር ወኩ ራሱ ደስ እንደውም እነዚህ ላይቶች ቀላ ያሉ ነበሩ በፊት። አሁን ሲቲ ኦፍ ላብ ነው ብራንዱ ራሱ በየላይቱ እኩል ላይ የጀጎል ወይስ በአጠቃላይ የሀረር? ስፕሪቱ ራሱ ደስ ይላል። ስፔሻሊ ማታ ላይ አንዳንድ ስትሬቶች ደግሞ የሆነ ሃኒሙን ቫይብ ነው ያላቸው። ቃላይት ምናምን ከዚህ ስትሬት ካፕል ምናምን እንደዚህ ሀክ ተደራርገህ ምናምን በዚህ እንውረድ። ሌላ ታሪክ ቬነስ ምናምን እንደዚህ። ግን የጠበቅኩትን ያክል ብዙ ሰው መንገዶች ላይ ወክ አያደርግም። ይሄ ለፍሳሽ መፍሰሻ ነው አይደል? ምስክር ያልከው ቀይ መብራት ይሆነው አይደል? ቢጫው አይ ራሱ ባለ አምፖል ላይ ነበሩ አንዳንድ ቀይ መብራቶች ነው የተቀየረው። ለዚህ ደግሞ ብርሃን ሲያገኙ በጣም ያምራሉ። ይሄ ነው ሃኒሙን ስትሪት የሚባለው። አይ እንደዛ አይነት ፊሊንግ ያመጣባል።
ስለዚህ እስካሁን እየመጣንበት ያለው መንገድ ቅድም ከቆጠርካቸው መንገዶች ስንቱን መንገድ መተንበታል ማለት ነው? ብዙዎቹን ያው በቁጥር ቆጥረን አንጨርሰውም። ብዙዎቹን ግን እየተነካካናቸው ነው። ጥቂቶቹን ብዙዎቹን ሲሆን አሁን ወደዛ መንገድ ለሚወስዱ መንገዶች ማለት ነው። ጥቂቶቹን ሾርት ከት እየተጠቀምናቸው ነው። እዚህ ጋር ልዩነት መጣ። እዚህ ጋር ልዩነት መጣ። መንገዱ ሰፈሩም የራሱ በራ የማስዋብ ስራ እየተሰራ ነው። አብዛኛውን ኦልድ ሲቲ ፓርት ያው ያልተነኩ አሉ። እንደዚህ የበለጠ ያማረባቸው የበለጠ እንደዚህ እንዲዋቡ ማለት ነው። ጎብኚው እንዲደሰት ንጹህ ነገር እንዲያዩ ከታሪኩና ከባህሉ ባሻገር ማለት ነው የሚያየው ነገር ነገር ይዞ እንዲሄድ ያምራል። ግን ያምራል። ሰላም ነው። ደግሞ አብረህ ከሰው ጋር ነው ደስ የሚል። ብቻህን ብትመጣ ትነሆልላለህ እንጂ ሰው ለምንድን ነው አይመጣም? እየመጡ ነው። ሰው ከኋላ ይቀር። 500 ሜትር ቀርቶናል። 500 ሜትር ቀርቶናል። እስካሁን 1 ኪሎ ሜትር ተጓዝ። ግምቴ ነው። አተጂና ታና እንጠብቃቸው። እሺ ምኑ እንደዛ ናቸው። ምኑ ጎል ውስጥ ያለው ሰፊ ሜዳ የእግር ኳስ ሜዳ የለም። ጎል ውስጥ ለምሳሌ ምንድን ነው ያለው? የተወሰነ ባስኬት እና መጫወቻ አለ። ባስኬት ኮርት ምናምን እንደዚህ አይነት ነገር ነው እንጂ የለም። በብዛት ምንድን ነው? ቤት ነው። መኖሪያ ቤት ነው። መስጊድ ነው። 82 መስጊድ አለ። 82 መስጊድ በየ100 ሜትሩ አንተ መስጊድ ከፈለክ በየ100 ሜትሩ መስጊድ አለ። ፍቅር ግን በቀላሉ ያለ ባህላል ሂሚሊቲ ያለበት ቦታ ተፈጥሮ ሚሞሪ እስካሁን አለ። ምናምን አለ። ይሄ ለምንድን ነው ሽታው? የሚሸጥ ነው ወይስ? ያሰለጠናቸው ምናምን አሉ እያለ ነበር ማለት ነው።
እንጠብቃቸው፣ ከኋላ ቀርተዋል እንዳንጠፋባቸው። እንዳለ ሸምድደህ ከዛ ልክ ጧት ትመጣለህ። የአልኮል ቴስት ምናምን አውቶማቲክ ነው የምትፈተነው ማለት ነው። አውቶማቲክ ተፈትነህ ከዛ ዝም ብሎ ፈረስ ጋሪ ነው ወይስ ታሪክ አለው? ታሪክ አለው። ፈረስ መጋላ ይባላል። እዛ ነገ ሲቲ ቱር ላይ የምናየው ቦታ አለ። ቤተክርስቲያኑ ፊት ለፊት ፈረስ መጋላ ይባላል። በፊት ፈረስ ጋሪ አገልግሎት በሚሰጥበት ጊዜ ላይ እዛ ነበር በብዛት ፈረስ ጋሪዎች የሚቆሙት የነበሩት። ኦኬ። ከዛ በኋላ 04 አሉ። አሁንም እነሱ አሉ። እነዚህ ማለት ነው። እነዚህ ደግሞ የበለጠ ያምራል። ስፖኪዋን በጣም እየተጠቀሙ ሰው አቦራ ለመኖሩ ነው እንጂ ሊነቅሉ እየሞከሩ ነው። እንዴ በጣም ታምራለች። ፔጆ 404 አሉ። ግን እነዚህ አሁንም አሉ። እዚህ ጋር አንድ ፎቶ ማነሳችሁ በጣም እንነሳለና እዚህ ጋር ወይኔ ድመት ካት ፍሬንድሊ ነች እኮ ሀረር አሰ ሙስሊም ምናምን ውሻ አዶፕት ስለማያደርጉ ድመቶች ልዩ መብትና ነፃነት አላቸው። ብለናል። እጣን ሁሉ ይዘን እንዴ ምንድነው? እና ዝም ብሎ ራሱ ነው የሚሸተው አውቶማቲካሊ? አይ ቤቴን ማጨሰው። አቃጥለህ ነው? እቃው ምንድነው? ማጨሻ ነው? እቃው ምንድነው? ኦኬ። ከሱ እየቀነስ ስንት 500 ገዛ? በጣም ፓወርፉል አይደል? ኧረ እጁ ጎል አላልቅም አለች። Where is the guide? ይሄ የጀጎል ማፕ ነው። እኛ የገባ ነው በዚህ ነው። ሸዋበር የገባ ነው ዌስተርን ጌት ነው። በየት በአንድ ቁጥር በአንድ ቁጥር ነው የገባ ነው። ይሄ ዌስተርን ጌት ነው። ጅቦቹን የምናበላው አሁን የምንወጣበት በር በዚህ ጋር ነው። ሰንጋ በር እና ኤረር በር አለ እዛ ጋር። በዚህ መሀል ወራባ ኑዱድ ይባላል። ምን የሚባል መግባያ እንደ መስኮት ነው። ወራባ ኑዱድ፣ ወራባ ማለት ጅብ ማለት ነው። ኑዱድ ማለት መስኮት እንደማለት ነው በአረብ ቋንቋ ማለት ነው። በዛ ነው የምንወጣው። እንዲህ ከቶፕ ስትታይ ጀጎል ምናምን ጉግል ላይ እንደዚህ እየሰገደች ምናምን እንደዛ ነው። 5 ነገር አጥላቶ 2 እጅ 2 እግሯ ምናምን። ይሄ ያረር በሩ ነው አይደል? ይሄ ሸዋ በር አሁን የገባንበት በግብጾች ሪኖቬት የተደረገው ነው። ቅድም የበሮቹ ስም ምናምን ያለኝ ሰው አለ መሰለኝ ጠየቀኝ። ይሄ አሁን በሀረሪ በኦሮሚፋና በአረቢክ ስሞቹ እነዚህን ይመስላሉ። ሸዋ በር የትኛው ነው? አሁን እኛ የገባንበት በር ነው። ከረሃም ማሬሳ ወይም ባቡልነት ይባላል። በድሪ ደግሞ ከረ በድሪ ይባላል። ባቡል ሐኪም ይባላል። ሰላም ነው። ሸዋ በር አማሪክ ተጻፈም ነው። ያው ሀረሪዎችም ሸዋ በር ማለት አስመድን በር ማለት
አይጠቀሙታል። ሁሉም የቀለላቸውን በሰዓቱ ይጠቀሙታል። ከዚህ ገጠር ኤሪያ ለሚመጣው ሀማሬሳ ይላሉ። እዚህ አካባቢ በብዛት ካንትሪ ሳይድ ያሉ ሰዎች ሀማሬሳ እና ይህ ደግሞ ሳምፕል የሀረሪ ቤቶች ናቸው። ትራዲሽናል ሀረሪ ሀውስ ቪዚት ስናደርግ ኤክስፕሌን አደርግላችኋለሁ። ያ እንዳለ ሆኖ ግን ሳምፕል ናቸው የሀረሪ ቤት ማለት ነው። ብዙ ጊዜ ገብተሻል? አንድ 10 ጊዜ ጠፍተሽ ከሆነ የመጣሽ በዚህ መረጃ ትያዣለሽ። እንቀመጥ፣ ሻይ እንጠጣ፣ ቡና እንጠጣ። कैसे जोड़ने थे बच्ची कुछ गिराने साथ में करती सकता है ይሄ እኮ ሜዝ ራነር ነው። ፊልም ምናምን ያስፈልገዋል። አሁን በዛ ጋር ብንወጣ በአንደኛው በር ወደ ሰንጋ በር ነው የምንወጣው። ከዛኛ ይልቅ በዚህ ጋር ሾርት ከት አለ። ይሄ ምንድነው? ትምህርት ቤት ነው። ይሄ አረብን ያስተዳደሩ አሚሮች ኢሚሬቶች ናቸው። አሚር ማለት ስንት ኤሚሮች አስተዳድረዋታል ማለት ነው? 72 ዋው። ሌጀንዴ ይላል። እዚህ ነገሮች በጉዟችን መጨረሻ ላይ በጥያቄ መልክ ይመጣሉ። ኤፍማ ኤቢሲዲኢ ኤፍ ጥያቄው እሷ ናት። ጥያቄው እሱ ነው። የለም የት አለ ኤፍ? ኤቢሲዲኢ ሞስክስ ናቸው። ስለዚህ ኢ ሴሜትሪ ነው። ኤፍ ምንም እንትን የለውም፣ መንገድ የለውም። እንዴት ነው? ሰላም ነው? አዎ ጠፋህ እኮ። ምንድን ነው? ምን ላይ ሆነ ነው? ምን ላይ ነኝ? እና ፎርስ ነው ያዝከው? 2 ፎርስ እንፈልጋለን። አሁን ጅቦታ ወክ እያደረግን ነው። ጅቦታ ከወጣን በኋላ ማለት ነው ልክ ልንወጣ ስንል እደውልልሃለሁ። ሙስሊሜ 2 አባባጃ ይዘህ ትመጣለህ። ፎርስ አሁን ሳይሆን አሁን ጅቦታ ወክ እያደረግን ነው። ከ30 ደቂቃ ከ40 ደቂቃ በኋላ እደውልልሃለሁ። ልክ ከጅቦታ ልንወጣ ስንል በቃ 2 አባ ፎርስ አንድም ይዘናል። በቃ አዘጋጅና ወዲያው ተረክስ አደረግልህ። ቀጥታ መምጣት ነው ሙስሊሜ። አብሽር በቃ አብሽር በል ሙስሊም። አሁንም ግን ይገቡበታል። በዚህ የሚገቡት ለምንድን ነው? በፊት በሮቹ ይከፈቱና ይዘጉ ነበር። በዛ መግባት አይችሉም ጅቦቹ። ውጡ በሉ አውቀው ነው የሚከፍቱላቸው እንዲገቡ ተፈልጎ ነው። ይሄ እንደዛ ነው በቃ። ስለዚህ አሁን ኦፊሻሊ ከጀጎል ወጥተናል።